ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን በተለያዩ ሰበር መረጃዎች እንዲሁም መደመጥ ባለባቸው ዜናዎች ተመልሰናል። ሁላችሁም አብራችሁን ቆዩ። ቪዲዮ ላይክ በማድረግ ጀምሩ። ዋና ዋናዎቹን ዜናዎች በማስተዋወቅ እንጀምራለን። ከደቂቃዎች በፊት በተሰማ ሰበር መረጃ በሀገራችን ኢትዮጵያ አንድ ከፍተኛ ባለስልጣን በቁጥጥር ስር መዋላቸው ታውቋል። የተያዙበት ወይም በቁጥጥር ስር የዋሉበት ምክንያት ደግሞ እጅጉን አነጋጋሪ ሆኗል። እኚህ ባለስልጣን ማን ናቸው? በምን ጉዳይስ በቁጥጥር ስር ሊውሉ ቻሉ? ዝርዝር መረጃውን የምታደምጡት ይሆናል። ከዚህ ባለፈም ከሀገራችን ኢትዮጵያ ወጣ ባሉ መረጃዎች በተለይም ደግሞ በመካከለኛው ምስራቅ አነጋጋሪ በሆነው የኢራን እንዲሁም የአሜሪካና የእስራኤል ጦርነት ጋር በተያያዘ በዛሬው ዕለት አዳዲስ መረጃዎች ወጥቷል። ከፕሬዝዳንት ትራምፕም ያልተጠበቀ ነገር ተሰምቷል። ኢራንን አልጠበቅናትም፣ ያልጠበቅነው ነገር ሆኖብናል፣ እጅጉን የከበዱ ነገሮችም አሉ ብለዋል። ለመሆኑ ፕሬዝዳንት ትራምፕ ያሉት ሙሉ ሀሳባቸው ምን ይመስላል? ዝርዝሩን ታደምጡታላችሁ። ከኢራን በኩልም እንዲሁ ሌሎች መረጃዎች እየወጡ ይገኛሉ። ጦርነቱን እናሸንፋለን እንዲሁም ሌሎች ሀሳቦችን ሰንዝረዋል፣ እንመለከታቸዋለን። ከሀገራችን ኢትዮጵያ እስከ ዓለም አቀፍ ያሉ ዜናዎችን በሚከተሉት 10 ደቂቃዎች አብራችሁ ትቆዩ የምታደምጡ ይሆናል። ለቻናሉ አዲስ የሆናችሁ ይህንን ታላቅ ቻናል ሰብስክራይብ በማድረግ እንዲሁም ከጎን ያለችውን ኦል የምትለው ምልክት በማብራት አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም ከሀገራችን ኢትዮጵያ እጅግ አስገራሚ የሆነ መረጃ ተሰምቷል። አንድ ባለስልጣን በቁጥጥር ስር መዋላቸው ታውቋል። ከዚህ ቀደም በሀገር ሽማግሌ ጭምር ሲመከሩ አሻፈረኝ ያሉት እኚህ ባለስልጣን ማን ናቸው? ከጅማ አካባቢ የተሰማ መረጃ ሲሆን የጅማ ዞን ፖሊስ አዛዥ ዋና አዛዡ በቁጥጥር ስር መዋላቸው ታውቋል። የጅማ ዞን አስተዳደር የፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገ ወጥ የነዳጅና የቡና ዝውውር ተጠርጥረው በቁጥጥር ስር ውሏል። ግለሰቦቹ በቁጥጥር ስር ከመዋላቸው በፊት በተደጋጋሚ በሀገር ሽማግሌዎች አማካኝነት ከድርጊታቸው እንዲቆጠቡ ተመክረውና ተጠይቀው ነበረ። ታዲያ ከሁለቱ ከፍተኛ የፖሊስ አዛዦች በተጨማሪ ሌሎች ሁለት የወረዳ ፖሊስ አዛዦችም በቁጥጥር ስር እንደዋሉ ታውቋል። የፖሊስ አዛዦቹ ከትላንት ወዲያ እሁድ ከጅማ ዞን ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገወጥ መንገድ ሲያሳልፉ ወይም ለማሳለፍ ሲሉ የሁለቱ ክልሎች አዋሳኝ በሆነችው ሸቤ አሰቦ ወረዳ የህብረተሰቡ ጥቆማን ተከትሎ በቁጥጥር ስር መዋላቸው ታውቋል። በመካከለኛው ምስራቅ በተለይም በኢራን ያለውን ጦርነትና ውጥረት ተከትሎ ጠቅላይ ሚኒስትር አብይ አህመድ ትላንት ማለዳ ለማህበረሰቡ የነዳጅ ቁጠባ እንዲደረግ ማሳሰቢያ መስጠታቸው የሚታወስ ሲሆን አሁን ከነዳጅ ጋር በተያያዘ የሚሰሩ ወንጀሎችና ከፍተኛ ባለስልጣኖችም ጭምር የሚያስጠይቅ ሆኗል። ከፖሊስ አዛዦቹ ጋር በተያያዘ የጭነት መኪናው አሽከርካሪ በቁጥጥር ስር እየዋለ ሲሆን ሌሎችም በድርጊቱ የተሳተፉ የፖሊስ አካላትም በቁጥጥር ስር እየዋሉ እንደሚገኙ የደረሰ መረጃ ያመለክታል። እጅጉን የምናከብራችሁ አድማጮቻችን ወደ ተከታዩ ዜናችን አልፋለን። ይህም ከሀገራችን ኢትዮጵያ ወጣ የሚያደርገን መረጃ ሲሆን ፕሬዝዳንት ትራምፕ ስለ ጦርነቱ ያልተጠበቀ ነገርና በርካታ አሜሪካንና የአሜሪካ ደጋፊዎችን አንገት ያስደፋ መልእክትን አስተላልፏል። በዚህም ታዲያ የኢራን ጥቃት አስደንጋጭ ነው ይላሉ ዶናልድ ትራምፕ ከደቂቃዎች በፊት በሰጡት መግለጫ ስለ ሆርሙዝ የነዳጅ መስመር መዘጋትን አስመልክቶ እኛ ነዳጅ ወይም ኦይል አያስፈልገንም፣ በቂ ነዳጅ አለን ብለዋል። እንዲሁም ኢራን የገልፍ ሀገራትን መደብደቧ አስደንግጦናል፣ እንዲህ አልጠበቅንም ነበረ በማለትም ተደምጧል። ከኢራን ጋር ለመደራደር እየሞከርን ነው፣ ነገር ግን ኢራን ለድርድር ዝግጁ የሆነች አትመስልም በማለትም ያክላሉ ፕሬዝዳንቱ። የአሜሪካው ፕሬዝዳንት አክለውም በእንግሊዝና በኔቶ ሀገራት አዝኛለሁ፣ እነሱን ለመጠበቅ ብዙ ብር እያወጣን ነው፣ በዩክሬን በኩል እያገዝናቸው ነው፣ ነገር ግን በኢራን የተዘጋውን የሆርሙዝ መስመር ለማስከፈት እርዱን ስንላቸው ችላ ማለታቸው ለእኔ ያስገርሞኛል ሲሉም ቀጥለው እኛ ትልቅ ነን፣ ነገር ግን ማንም የሚያግዘንም አያስፈልገንም በማለትም በዚህ መልኩ ተደምጧል። ነገር ግን ኢራንን አልጠበቅናትም ብሏል። በአንጻሩ ታዲያ ኢራኖች ምን አሉ የሚለውንም መረጃ ለመሰብሰብ ሞክረናል። በዚህም ታዲያ ጦርነቱን እናሸንፋለን ብላለች ኢራን። የኢራን የውጭ ጉዳይ ሚኒስትር አርጊቺ ያለምንም ቅድመ ሁኔታ እንደምናሸንፍ ወይም ደግሞ እጃችንን እንድንሰጥ ስትፈልግ የነበረችው አሜሪካ አሁን ግን የሆርሙዝ ሰርጥ እንዲከፈትላት ሌሎችም እንዲያግዟት የኔቶ አባል ሀገራትን ጭምር እየተማጸነች ትገኛለችም ብሏል። ኢራን ጦርነቱ እንደምታሸንፍ ታምናለች። ተኩስ አቁም አንፈልግም ስንል ጦርነቱ
ጦርነት ስለምንመኝ አይደለም ይላሉ። ይህ ጦርነት ማብቃት ያለበት ጠላቶቻችንና መሰል ጥቃቶችን ዳግመኛ ለመፈጸም እንዳያስቡ በሚያደርግ መንገድ መሆን አለበት። አሁን ከምንም አይነት ህዝብ ጋር የተጋፈጡ እንደሆነ አይተዋል። ራሱን የሚከላከል ነው። ይህ ውጊያ አስፈላጊ እስከሆነው ርቀት ድረስ የሚገፋ ህዝብ መሆኑን ተገንዝቧል ሲሉም ተደምጧል። ኢራን በቀጠናው በሚገኙ የአሜሪካ ፋብሪካዎች ላይ ጥቃት ለመክፈት ዝግጅት እያደረገች ሲሆን ሁሉም ፋብሪካዎች ሰራተኞች ፋብሪካውን ለቀው እንዲወጡም ጠይቃለች። ሌላ በተሰማ ሰበር መረጃ ፓኪስታን በአፍጋኒስታን ዋና መዲና ካቡል በሚገኘው 2000 አልጋዎች ባሉት የተለያዩ ሱሶች ማገገሚያ ሆስፒታል ዛሬ ላይ አዳሩን ባደረሰችው የአየር ጥቃት ቢያንስ 400 ታካሚዎች የተገደሉ ሲሆን 250ዎቹ እንደቆሰሉ ተረጋግጧል። ሪፖርቶች እንደሚያመለክቱት ከሆነ ተቋሙ በእሳት ነዷል። አንዳንድ ተጎጂዎችም አስከሬን ሙሉ በሙሉ ተቃጥሏል። ፓኪስታን በበኩሏ ሲቪሎች ላይ ጥቃት አላደረስኩም የሚል ማስተባበያ ሰጥታለች። በተለያዩ ሀገራትም ከባድ የሆኑ ቀውሶች እየተከናወኑ ይገኛሉ። በአሁኑ ሰዓት ሀገራችን ኢትዮጵያ ላይ እንዲሁም እንደ ኢትዮጵያ በማደግ ላይ የሚገኙ በተለይም የአፍሪካ ሀገራት ላይ ከዚህ በኋላ በተለይም ይህ ጦርነት የሚፈጥረው ተጽዕኖ በጉልህ የሚታይበት ከነዳጅ እጥረት ጨምሮ የተለያየ ኢኮኖሚዎች ላይ ከባድ የሆነ ጉዳት የሚያደርስበት ጊዜ እየመጣ እንደሆነ የሚያሳይ ነው። በዚህም ታዲያ ከኢራቅ አካባቢም አዳዲስ መረጃ ተሰምቷል። ከዚህ ጋር በተያያዘ ማለት ነው ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ አሜሪካ ኤምባሲ እንደተመታም ጭምር ታውቋል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ነው የተገለጸው። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ የተፈጸመው ከባድ ነው የተባለው በዚህ ጥቃት ከተተኮሱ 3 ድሮኖች አንዱ የአሜሪካ ኤምባሲ ግቢን እንደመታ ተዘግቧል። ታዲያ በዚህም የመረጃ ምንጮቻችን በተለይም ደግሞ ሮይተርስ ከዘገበው መረጃ ለማግኘት እንደቻልነው የዜና ወኪሉ ያነጋገራቸው የዓይን እማኞች ቢያንስ 3 ድሮኖች ወደ ኤምባሲው አቅጣጫ ሲያመሩ መመልከታቸውን ገልጸው ሲራም የተሰኘው የአየር መከላከያ ስርዓት 2ቱን ድሮኖች መጥቶ ሲጥላቸው 3ኛው የኤምባሲውን ግቢ እንደመታም ገልጿል። ቀጥሎም ከኤምባሲው ግቢ እሳትና ጭስ ሲወጣ ይታይ ነበርም ብሏል። ሌላ የዓይን እማኝ ደግሞ በኢራቅ ዋና ከተማ የፍንዳታ ድምጽ መሰማቱን እንደተናገሩ ዘግቧል። ሌላኛው የዜና ወኪል አሶሲኤትድ ፕሬስ በበኩሉ ኤምባሲውን ኢላማ ያደረጉ 4ቱም ድሮኖች በአየር መከላከያ ስርዓቱ ተመተው መውደቃቸውን 2 የኢራቅ ባለስልጣናት እንደነገሩት ዘግቧል። ይሁን እንጂ ድሮኖቹ ሲመቱ የነበረው ስብርባሪ ኤምባሲውን እንደመታውም ገልጿል። በሌላ በኩል ባግዳድ ውስጥ የሚገኘው አልጃሪራ አካባቢ ውስጥ የሚገኘውና ከፍተኛ የጥቃት መከላከያ የተደረገለት ፕሬዝዳንታዊ ግቢ ውስጥ ያለን ቤት ኢላማ ያደረገ የአየር ጥቃት እንደተፈጸመ የኤፒ ዘገባ ያመለክታል። የመንግስት ህንጻዎችና የውጭ ኤምባሲዎች በተገኙበት የባግዳዱ ግሪን ዞን አካባቢ በተፈጸመው የድሮን ጥቃት በእሳት የተያዘው ቅንጡ ሆቴል እንደሆነም ተነግሯል። ጥቃቱን ማን እንደፈጸመው እንደማይታወቅ ዘገባው ማክሎ ሮይተርስ በበኩሉ በኢራን የሚደገፉ ታጣቂ ቡድኖች ኢራቅ ውስጥ የሚገኙ የአሜሪካ ይዞታዎች ላይ ጥቃት እንደፈጸሙ ወይም እየፈጸሙ እንደሚገኙም ገልጿል። ከኢራን ጋር ግንኙነት ያላቸው ሂዝቦላህ ከፍተኛ ወታደራዊ አዛዥና ቃል አቀባይ መገደላቸውን አስታውቋል። ሌላኛው ታጣቂ ቡድን ፖፑላር ሞቢላይዜሽን ፎርስስ በሚል ደግሞ የተሰየመው ከሶሪያ አቅራቢያ በምትገኘው የኢራቋ አልቃሪም ከተማ በተፈጸመ ጥቃት 8 ተዋጊዎቹ መገደሉም ተገልጿል። እጅጉን የምናከብራችሁ አድማጮቻችን በዚህ የመረጃ ሰዓት ይዘንላችሁ የመጣናቸው ዜናዎች እነዚህ ይመስላሉ። በቀጣዩ በአዳዲስ ትኩስ እንዲሁም መደመጥ ባለባቸው ዜናዎች እስክንመለስ በቸር ቆዩን።